በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኩልክሙ አሃዊየ ወአሃትየ ፈሃሎክሙ አነ እግዚአብሔር ይሰባህ ዳህና ውእቱ እንቋዕ ለወርሃ ጽጌ በሰላም ወበጤና አብጽሐክሙ አብጽሐነ። እስኪ ዛሬ ደግሞ የምናጠናው በኢንስታግራም ሰጀስት በተደረገው መሰረት እስኪ አንዳንድ መዝሙሮችን ተርጉሚልን የሚል ሀሳብ መጥቶ ነበርና በጣም ጥሩ ሀሳብ ነው። ስለዚህ መዝሙሮችን እየተረጎምን በዛው ግዕዝ እንማራለን ማለት ነው። የምንዘምራቸውን መዝሙሮችም ደግሞ ትርጉማቸውን እያወቅን ደስ እያለን እንዘምራለን። አሁን እንግዲህ ይህ ወቅት የወርሃ ጽጌ ነው። ብዙ የወርሃ ጽጌ ከዛ ደግሞ የጌታችን ልደት፣ ጥምቀት እያለ በመሀል ደግሞ ያሉ በዓላትንም አንዳንድ መዝሙሮችንም እያስገባን እየተረጎምን በዛው እንማማራለን። እናንተ ደግሞ በጣም የምትወዱት መዝሙር ሊተረጎምላችሁ የምትፈልጉት መዝሙር ካለ ካመንት ሴክሽን ላይ ያስቀምጡ። አብረን እንግዲህ እንተረጉማለን ማለት ነው። ለዛሬ የመረጥኩት ሶስት መዝሙሮችን ነው። ያው በስላሴ እንጀምራለን። በስላሴ መዝሙር ጀምረን ከዛ ሁለት የእመቤታችን የወርሃ ጽጌ መዝሙር እንተረጉማለን። የመጀመሪያው በስመ ስላሴ የሚለው መዝሙር ነው። ይህ መዝሙር ሁል ጊዜ እንዘምረዋለን፣ ግን ምናልባት ትርጉሙን ማናውቀውም ልንኖር እንችላለን። ትርጉሙን ማውቀው ደግሞ ምንዘምርም እንኖራለን። ግን ከዚህም በላይ ደግሞ ግዕዝ እንማርበታለን። እንዴት አድርገን ነው የምንማረው የሚለውን እዚህ ላይ አብረን እናያለን ማለት ነው። ከርዕሱ ስጀምር በስመ ስላሴ ይላል። ስለዚህ እዚህ ጋር ሁለት ቃላት አሉ፣ በስምና ስላሴ። አክቹዋሊ ሶስት ቃላት ሶስት ናቸው። በማለሽ ለብቻ ስመ አለ፣ ስላሴ አለ። ስለዚህ ስላሴ በራሱ ስላሴ ነው። ስላሴ አለ ራሱ ስላሴ ነው። በነው ትርጉሙ። ስመ የሚለው ደግሞ ስመ የሚለው ስም ከሚለው ነው የመጣው። ስም ያው ስም ነው። ስለዚህ በስላሴ ስም ለማለት ስንፈልግ ስም የሚለውን ስመ፣ ይሄ ስመ ስላሴ የሚለው አሁን የስላሴ ስም ማለት ነው። ስመ በሳት ገባ ስመ ስላሴ ካልኩኝ የስላሴ ስም። ስለዚህ የሚለውን ለማምጣት ምን ወደ መ መቀየር አለብኝ ማለት ነው። ይሄ ማለት ሳድሱን ወደ ግዕዝ መቀየር አለብኝ፣ ልክ ቤተ ክርስቲያን እንደምንለው ማለት ነው። አሁን እዚህ ጋር ቤተ ክርስቲያን ክርስቲያን ብል ይሄ የቤትና የክርስቲያን ጥምር ነው። ቤት ለብቻው አለ፣ እንደን ክርስቲያን አለ። የክርስቲያን ቤት ለማለት ት የነበረችውን ተ ማድረግ አለብን። ስለዚህ የስላሴ ስም ለማለት ደግሞ ም የነበረችውን መ ማድረግ አለብን ማለት ነው። ቤተ መጻሕፍት፣ ቤተ መንግስት አይደል? የመንግስት ቤት እንደዛ እንደምንለው። ስለዚህ እነዚህ አይነት ቃላት ስታገኙ በደንብ አስተውሏቸው ማለት ነው። ስለዚህ ይሄ በስላሴ ስም ይሆናል ማለት ነው። በሳት ገባ የስላሴ ስም ብያቸዋለሁ። በን አስገብተን ደግሞ በስላሴ ስም ይሆናል ማለት ነው። ስለዚህ የመዝሙሩ ርዕስ በስላሴ ስም እዚህ ጋር ጻፈው፣ በስላሴ ስም ይሆናል ማለት ነው። ከዛ የመጀመሪያው ላይን ላይ ኃይሌ ስላሴ ወፀወኔ ስላሴ ይላል። ኃይል ነው፣ ይገባናል። ኃይል በአማርኛም ብዙ ጊዜ ስለምንጠቀምበት ማለት ነው። ያው የግዕዝ ቃል መሆኑን ግን በዚሁ አጋጣሚ እንድታውቀው። የስትገባ ደግሞ የኔ ኃይል የሚለው አሁን ስም እዚሁ ላይ ምሳሌ ስጣችሁ። ስም አለ፣ ስም ነው አደለ? በቃ ስም ነው። የኔ ስሜ ብል አሁን እዚህ ጋር ስሜ ነው የምለው። ስም ላይ የን ስጨምር ስሜ ካልኩኝ ስሜ እያልኩኝ ነው። ኃይሌ ስልም ኃይሌ እያልኩኝ ነው ማለት ነው። ስለዚህ ኃይሌ ማን ነው? ስላሴ።
ኃይሌ ሥላሴ ነው። ወፀወኔ አሁን አጫፋሪ ምናምን ትባላለች። የሆነ አያያዥ ምናምን ነገር ናት። ዋናው ቃል ግን ጸ ነው። ጸወኔ የሚለው ነው። ጸወንም እንደዛው። ጸወን ማለት መጠጊያ ማለት ነው። እ፣ ጸወነ አስጠጋ የሚል ትርጉም አለው ግሱ ራሱ ማለት ነው። እንደዚህ ነው ግሱ ጸወነ ብሎ አም፣ አስጠጋ 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 ይሆናል ማለት ነው። ስለዚህ ጸወኔ ማለት መጠጊያዬ፣ ጸወን መጠጊያ ይሆናል ማለት ነው። እዚሁ ላይ ይቀጥልበት። ጸወን መጠጊያ። ከዚህ ምን ትዝ አላችሁ? ጽዮን አይደል? ጽዮን ጽዮን ማለት አንባ መጠጊያ እንደማለት ነው። ጽዮን ራሱ ከዚህ ነው የመጣው። ጽዮን ጸወነ አስጠጋ ከሚለው ጽዮን የሚለው ቃል ይወጣል ማለት ነው። ስለዚህ ጸወን መጠጊያ ሲሆን ስንጨምርበት ጸወኔ ስንል መጠጊያዬ ሥላሴ ሶ በውስጥ ታዋቂነት ነው የሚል እንትን አለው። ይሄ የ- የግዕዝ ቋንቋ ሕግ አለ። እንደዚህ አሁን ኃይሌ ሥላሴ ብል ሥላሴ ኃይሌ ነው ሰው ነው በውስጡ አለ። እ፣ እንደዛ አይነት ሕግ አለ እና ወፀወኔ ሥላሴ ሥላሴ ኃይሌ ነው፣ ሥላሴ መጠጊያዬም ነው ለማለት ነው። ይሄ የመጀመሪያው ላይ ነው፣ የመጀመሪያው መስመር ማለት ነው። ከዛ በስመ ሥላሴ የሚለው እዚህ ጋር መጣ ማለት ነው። በስመ ሥላሴ በሥላሴ ስም በሥላሴ ስም እቀጠቅጥ ከይሴ እቀጠቅጥ ከይሴ እቀጠቅጥ ማለት እቀጠቅጣለሁ ማለት ነው። ቀጥቀጠ ቀጠቀጠ ነው፣ እሱ ቀጠቀጠ ነው። እኔ ደግሞ እቀጠቅጣለሁ ስል እቀጠቅጣለሁ። ምን ከይሴ የሚለው ወይ እባብ ነው ወይ ዲያብሎስንም ነው። ስለዚህ ሥላሴ ኃይሌና መጠጊያዬ ነው። ይሄኛው ሥላሴ ኃይሌና መጠጊያዬ ነው። በሥላሴ ስም እባቡን ወይም ደግሞ ዲያብሎስን እቀጠቅጣለሁ የሚል ትርጉም አለው ማለት ነው። ይሄ እዚህ እነዚህን ካወቃችሁ ከዚህ በኋላ ስትዘምሩት ማታውቁት ካላችሁ በተለይ ስትዘምሩት በደንብ ገብቷችሁ ትዘምራላችሁ ማለት ነው። ሰው ይሄኛው መዝሙር ይህንን ይመስላል። በጣም ቀላል ነው። ጥያቄ ካላችሁ ደግሞ ከስር አስቀምጡ፣ አብረን እናየዋለን ማለት ነው። ሰው ወደ ሁለተኛው መዝሙር ስንሄድ ደግሞ በጣም ሁላችንም የምንወደው ሁልጊዜ የምንዘምረው እንዘ ተሐቅፍዮ ብዙዎቻችን እንዘ ተሐቅፍዮ ነው የምንለው። ፊ ሳይሆን ፍ ነው የምንለው ብዙ ጊዜ። በነገራችን ላይ ወደኋላ እንመለስና እዚህ ጋር እ፣ ትርጉሙን አብረን ስናይ አጻጻፉንም ደግሞ አብረን በተለይ ሥላሴ ሲጻፍ ይሄኛው የመጀመሪያው ስ በዚህኛው ሰ ነው የሚጻፈው፣ በንጉሱ ሰ ነው የሚጻፈው። ሁለተኛው ደግሞ በእሳቱ ሰ ነው የሚጻፈው። ብዙዎቻችን ያኛውን ስ ነው እንደዚህ ነው የምንጽፈው፣ እንደዚህ ነው የምንጽፈው። ምንም በጣም በቃ ይሄ እንደዚህ አይጻፍም። ሁል ጊዜ እችን አ፣ በተለይ ሰንዴይ ስኩል አካባቢ ያላችሁ ሰዎች በጣም ጥንቃቄ ማድረግ ያስፈልጋል። ሁል ጊዜ ሥላሴ በዚህ ነው የሚጻፈው። ጸወንም እንደዚሁ አ፣ ያኛው ጸ ሳይሆን ይሄኛው ጸ ነው የምንጠቀመው። ያ በተለይ በቃ እንደዚህ ስም ሲሆን አሁን የእግዚአብሔር ስሞች ሲሆኑ ደግሞ በጣም ጥንቃቄ ያስፈልጋል ማለት ነው። ሶ ወደ ሁለተኛው መዝሙር ስንሄድ እንዘ ተሐቅፍዮ እ፣ የሆሄያት ለዚህኛውም መዝሙር እንትን ይላሉ፣ አፕላይ ይደረጋሉ ሁሉም ጋር። መዝሙር ስንጽፍ ወይም ስናጠና እንትኖቹን ሆሄዎቹን በደንብ ማየት አለብን። በየትኛው ሆሄ ነው የተጻፈው? አሁን ሕፃንኪ የሚለው አሁን በዚህኛው እና በዚህኛው ነው የተጻፈው። ትክክለኛው ይሄ ነው ማለት ነው። ከዚህኛው ውጭ በሆነ ተጽፎ ካገኛችሁት እናንተ ማስተካከል አለባችሁ ማለት ነው። እሺ ሰው ሁለተኛው እንዘ ተሐቅፍዮ የሚለው ነው። ይሄኛው ትንሽ በደንብ ማብራሪያ ያስፈልገዋል። ሰው ከእንዘ ብንጀምር እንዘ ራሱ እንትን ነው፣ ምንም በራሱ ትርጉም የሌለው ግን አገባብ ነው። አገባብ የሚባል ማለት ነው። ሶ ምን አይነት ትርጉም አለው? ኢት እንደ ኮንቴክስት ሆኖ በአገባብ ተወስኖ
ሳ፣ ሲ፣ ስ፣ እየ የሚሉ ትርጉሞች ይኖሩታል። ከሌላ ቃላት ጋር ሲገባ ማለት ብቻውን ትርጉም የለውም። ከሌላ ቃላት ጋር አሁን ለምሳሌ እየበላ ነው ስል እየ አለ ደን በላ አለ በላን ተጠግቶ እየ ይመጣል ማለት ነው። ለምሳሌ አሁን ሳ ሳ ለሚለው ምሳሌ ብንወስድ ሳ ለሚለው እንዘ አልቦ እንዘ አልቦ ካልኩኝ አሁን እንዘ አልቦ የለም ነው። እንዘ ሳ ቢሆን ሳይኖር እንደማለት ነው። አሁን ይሄ ሳይኖር እንዘ አልቦ ብለን ከዚህ በኋላ አረፍተ ነገራችንን ማስገባት ሳይኖር ማለት ሰው ሳይኖር እንዘ አልቦ ሰብ ብላ ሰው ሳይኖር እንዘ አልቦ ዘያድህን ብል የሚያድን ሳይኖር ይሄ ስለዚህ ሳ የሚለውን ትርጉም ይሰጣል ማለት ነው ከሌላ ቃል ጋር ሲቀላቀል። እሺ ሲ ሲሆን ደግሞ እ፣ ሲ ወይም ደግሞ ስ ሲሆን አሁን ለምሳሌ እንዘ ትበልዕ አሁን ለምሳሌ እንዘ ትበልዕ እንዘ ትበልዕ ቢሆን ሲበላ ወይም ስትበላ ሊሆን ይችላል። በወንድ በሴትም ስለሚያገለግል ይሄ ማለት ነው። ሲበላ ወይም ስትበላ የሚለውን ትርጉም ይሰጠናል ማለት ነው። ከዛ ሌላኛው ምንድን ነው? አሁን እኛ የምንፈልገውን እንዘ ተሐቅፍዮ ጋር የሚሄድልን እየ የሚለው ነው። እየ የሚለው አሁን ለምሳሌ እንዘ ይሰብክ ብል እየሰበከ ወይም እያስተማረ እየሰበከ ሰበከን ብዙ ጊዜ ስለምንጠቀመው ማለት ነው። ግን ወይም ደግሞ እያስተማረ አሁን ለምሳሌ መጽአ ዮሐንስ እንዘ ይሰብክ ወንጌለ መንግስተ ሰማያት ምናምን እያልኩ በቀጥል እንዘ ይሰብክ ካልኩኝ ዮሐንስ የመንግስተ ሰማያትን ወንጌል እያስተማረ ወይም እየሰበከ መጣ። ስለዚህ እንዘ ይሰብክ ካልኩኝ እንዴት አድርገን ነው እንዘ ተሐቅፍዮ የሚለውን ደግሞ ምን ተረጉመው የሚለውን ከምን እንጀምራለን? ከግሱ እንጀምራለን ማለት ነው። በዛውም እያጠናን ስለሆነ ማለት ነው። ግሱ ምንድነው? ሀቀፈ ሀቀፈ ያው ከአማርኛ ጋር ትንሽ ስለሚመሳሰል ሀቀፈ ትርጉሙ ምን እንዲሆን እንደሚችል ይገባቸዋል መቼም። ስለዚህ ምንድነው የሚሆነው? አቀፈ ነው የሚሆነው ማለት ነው። ሀቀፈ አቀፈ ማ እሱ በግዕዝ እሱ ማን ነው? እኛ ውእቱ ነው የምንለው። ውእቱ እሱ አቀፈ። ምን አቀፈ? አናውቅም። እሱ አቀፈ። እሺ አቀፈት ስናደርገው ደግሞ አቀፈች ማ እሷ እሷ ማነች? አም፣ የእቲ ትባላለች። የእቲ እሷ አቀፈች። ምን አቀፈች? ሚለውን አናቅም። ምን እንዳቀፈች አናቅም። እሺ ከዛ ቀጥታ ወደ እንትናችን ለመምጣት ተሐቅፊ ብል ታቅፊያለሽ። ይሄ ፊውቸር ቴንስ ወይም ደግሞ ትንቢት የምንለው ማለት ነው። ትንቢት አንቀጽ የምንለው ነው። ታቅፊያለሽ ምን ልጅ ሊሆን ይችላል፣ ሰው ሊሆን ይችላል፣ ህፃን ልጅ ሊሆን ይችላል። ታቅፊያለሽ ታቅፊ። ስለዚህ አሁን ወደ ወደ እኛ እንትን እየመጣልን እየተጠጋ ነው ማለት ነው። ተሐቅፊ ታቅፊያለሽ። እሺ አሁን የምንፈልገው አሁን የምንፈልገው አንቺ እሱን አንቺ እሱን አቅፈሽ አይደል? አንቺ እሱን አቅፈሽ ሲሆን እ፣ አንቺ እሱን ታቅፈሽ ወይም ታቅፈሽ አቅፈሽ ታቅፈሽ ሲሆን እንዘ ተሐቅፊ እፊ አንቺ እሱን አቅፈሽ አንቺ እሱን አቅፈሽ እንደ ተሐቅፊ እየው የሚለው ጀምረው አንቺ እሱን ታቅፈሽ እየው የምትለው አሁን ተሐቅፊ ታቅፊያለሽ ነው። ማንን አናውቅም።
ዮን ስንጨምርበት ግን አንቺ እሱን ታቅፈሽ ወይም እየታቀፍሽ። ቅድም አሁን እየሰበክ አላልንም? እንዘ ይሰብክ ስንል እዚህ ጋር ደግሞ እንዘ ተሐቅፊዮ። ተሐቅፊዮ ማለት ታቅፊዋለሽ። ማንን? እሱን። አንቺ እሱን ታቅፊዋለሽ። እንዘ ሲጨመርበት ደግሞ ታቅፈሽው ወይም ደግሞ እየታቀፍሽው። ስለዚህ በእኛ ኮንቴክስት ምንድነው የሚሆነው? በእኛ አገባብ ታቅፈሽ ሞር ሴንስ የሚሰጠው ታቅፈሽ ሲሆን ላይክ አሁን እየታቀፍሽ ብዙ ጊዜ አንልም። እየታቀፍሽ በግራመሩ እንደዛ ነው። እየታቀፍሽ ወይም እያስተማረ እንዳልነው ማለት ነው። እየታቀፍሽው አለች አክቹዋሊ እየታቀፍሽው ወይም ታቅፈሽው ማንን? አንቺ እሱን ታቅፈሽው እየታቀፍሽው። ስለዚህ በእኛ ሞር ሴንስ የሚሰጠን ታቅፈሽው የሚለው ነው። ስለዚህ እንዘ ተሐቅፍዮ ማለት ታቅፈሽው ታቅፈሽው ማንን እናያለን ማለት ነው። እሺ ያው እዚህ ጋር እንዘ ተሐቅፍዮ ታቅፈሽው ማንን? ለህፃንኪ። ሶ ለህፃንኪ የሚለው እዚህ ጋር ብናመጣው ኦኬ፣ እዚህ ጋር ብናመጣው ለህፃንኪ የሚለው ለ የራሷ ትርጉም አላት። ለነች በአማርኛውም በግዕዙም ለነች። ህፃን ህፃን ነው። አሁን ማነው አዲስ እዚህ ጋር ኪ አለች። ኪ ቅድም ነገራችሁ ነበር ኃይል የወፀወኔ የሚለው ላይ ኃይል በራሱ ኃይል ነው። የስጨምርበት የኔ ኃይል ማለት ነው። ኃይሌ ይሆናል ማለት ነው። አሁንም ልክ ህፃንን እንደ ኃይል ውሰዱትና ህፃን ራሱን የቻለ አንድ ቃል ነው። ኪ ስንጨምርበት ያንቺ ይሆናል ማለት ነው። ያንቺ ህፃን የኔ ለማድረግ ነው የማደርገው። ልክ ኃይሌ እንዳልኩት ህፃኔ ካልኩኝ የኔ ልጄ ማለት ነው። ያው ህፃን የሚለው ልጅን ስለሚገልጽ ማለት ነው። ልጄ ወይም ደግሞ ህፃንሽን ሶሪ እዚህ ጋር በዚህ ኮንቴክስት ን ነው የሚሆነው። ለም ይሆናል የሚሆንበት አገባብ አለ። ንም የሚሆንበት አገባብ አለ። ሰው በዚህ ኮንቴክስት ንን ይሆናል ማለት ነው። ስለዚህ የዚህ ትርጉም ምንድን ነው? ለህፃንኪ የሚለው ህፃን ልጅን እንትን ወይም ህፃንኪ ህፃኑን ራሱ እንዳለ ብንወስደው ህፃን ህፃንሽ የሚለው ይሄኛው ነው። ህፃንኪ የሚለው ህፃንሽ ይሆናል። ንን ስንጨምር ደግሞ እች ለ ማለት ነው። ን የሚለውን ትርጉም ታመጣልናለች። ስለዚህ ህፃንሽን ታቅፊያ እዚህ ጋር ላስቀምጠው። ህፃንሽን ለወልድኪ የሚለው ህፃንሽን ወይም ለወልድኪ አልኩኝ፣ ለህፃንኪ ለወልድኪም ቢሆን ስለሳይም ልጅሽን ይሆናል ማለት ነው። ለወልድኪ ካለ ወንድ ልጅ ነው። ኪ ያለ ሺ የሚል ያንቺ መሆኑን የሚያሳይ ነው። ለደግሞ ን ነው ማለት ነው። ስለዚህ እንዘ ተሐቅፍዮ ይሄ ባይዘዌ አንድ ቃል ነው። እንደ አንድ ቃል ነው የሚነበበው፣ ተቆራርጦ አይነበብም። ልክ ቤተ ክርስቲያን ምናምን እንዳልነው ስመ ስላሴ ምናምን የሚባሉት እንዲህ አንድ ላይ ነው የሚነበቡት። እንዘ ተሐቅፍዮ አንድ ለህፃነኪ። ስለዚህ ታቅፈሽው ህፃንሽን ታቅፈሽው ነኢ ነኢ። ይሄም ከአማርኛ ጋር በጣም ስለሚመሳሰል ነይ ማርያም ነው ስም። ስለዚህ ምንድን ነው የሚለው? ህፃንሽን ታቅፈሽው ነይ ማርያም፣ ህፃንሽን ታቅፈሽው ነይ እያልን ነው ማለት ነው። ታቅፍዮ ለህፃንኪ ነኢ ማርያም፣ ልጅሽን ታቅፈሽው ማርያም ሆይ ነይ እያልን ነው ማለት ነው። እሺ ሌላኛው ደግሞ ሁለተኛው መስመር ላይ ምስለ ልክ እንደ እንዘ ምስለም ምንድን ነው? ጋር ጋር የሚለውን ትርጉም ይሰጠናል። ምስለ ጋር ከማጋ ሚካኤል ምስለ ሚካኤል። ምስለም አሁን ብቻውን አይነበብም፣ ከሚካኤል ጋር አንድ ላይ ነው የሚነበበው። ምስለ ሚካኤል ከሚካኤል ጋር ፍሱህ ፍሱህ ደስ የተሰኘ ማለት ነው። ፍሱህ ደስ ከተሰኘ ሚካኤል ጋር እና ከገብርኤል ጋር ልጅሽን ታቅፈሽ ወይም ሕፃንሽን ታቅፈሽ ማርያም ሆይ ነይ የሚለውን ትርጉም ይሰጠናል ማለት ነው።
እ፣ እንግዲህ ይሄ ትንሽ መዝሙሩን አንደርስታንድ ለማድረግ ወይም መዝሙሩን ትርጉምን ለማወቅ ይረዳችኋል ብዬ አስባለሁ። ሌላኛው ደግሞ ሶስተኛው መዝሙራችን አሁንም ከወርሃ ጽጌ ጋር የተገናኘ ነው። ምዕረበ ዘባንኪ የሚባለው መዝሙር ነው። እዚህ ጋርም አሁን ብዙ ቃላት አሉ የምናያቸው። እሺ ከምዕረን ጀምር። ቲንክ እዚህ ጋር ኮፒ ያደረኩ በመጣ ይሻላል ከምንጽፍ። ኦኬ ምዕረ ይሄ ትርጉሙ አንድ ጊዜ አንድ ጊዜ። ይሄ ምን አሁን ለምሳሌ ከሰው ጋር ስታወሩ አንዴ እንደዚህ ትላለህ፣ አንዴ እንደዛ ትላለህ ብትሉ እንደዛ እንደማለት ነው። ይሄ ምዕረ አንድ ጊዜ ዋንስ እንደማለት ነው። ካይንድ ኦፍ አድቨርብ ነው። ዋንስ እንደማለት ነው። አንድ ጊዜ። እሺ ከዛ እዚህ ጋር በዘባነኪ የሚል እናያለን። አሁንም በአለች ለብቻዋ፣ ዘባን አለ፣ ከዛ ኪ አለ። ሶስት ነገሮች አሉ። በ በነው። ከዛ ማን ያለው ዘባን። ዘባን ጀርባ ማለት ነው። በዘባነ ኪሩብ የምትቀመጥ ሲባል ሰምታችሁ ይሆናል። በዘባነ ኪሩብ ማለት በኪሩብ ጀርባ፣ በኪሩብ ጀርባ ለእግዚአብሔር የተነገረው በኪሩብ ጀርባ። ስለዚህ ዘባን ስንል አሁንም ጀርባ ነው። ይሄ ከኋላ ልጅ የምናዝልበት በዚህ ኮንቴክስት ማለት ነው። ጀርባ ዘባን። ምዕራ አሁንም እንደዛ። አዎ እ፣ ምዕራ አሁንም አንድ ጊዜ እንደማለት ነው። ቅድም እንዳልኳችሁ ነው። አንድ ጊዜ እንደዚህ ስላለ አንድ ጊዜ እንደዚህ አሁንም እዚህ ጋር እንደዚህ አንድ ጊዜ በዘባንኪ አንድ ጊዜ በገቦኪ። ያው ትርጉሙን ስናውቀው ይገባቸዋል። ስለዚህ ዘባን ጀርባ ይሆናል። ሁለተኛ አሁንም በመጣች እዚህ ጋር ለብቻዋ በ አዎ ኪን እንጨርሳት። እዚህ ጋር ኪ ያው ቅድም እንዳልነው ነው። እዚህ ጋር ህፃን ብለን ኪ ብለናል አይደለ? ኪ የአንቺ እንደማለት ነው። የአንቺ አሁንም እዚህ ጋር ዘባን ጀርባ ነው ብለናል። ኪ ጀርባሽ የአንቺ ዘባን ብለን ኪን እንጨምራት። ለየት ላርግላችሁ፣ ለየብቻ እንደዚህ ላርግላችሁ እንዲገባችሁ። ዘባን አለ ወይም ደግሞ እንደዚህ ማድረግ እንችላለን። ዘባን ሲደመር ኪ ጀርባሽ ጀርባሽ ይሆናል ማለት ነው። ጀርባሽ ይሆናል። እሺ ሌላኛው አሁንም እዚህ ጋር በ አለ። በ ነው። ገቡ ገቡ ደግሞ ጎን ማለት ነው። ይሄ ደግሞ ጎን ጎን ማለት ነው። አሁን ገቦ ኪ ሲሆን ደግሞ ገቦ ኪ ገቦ ሲደመር ኪ ጎንሽ። የኔ ቢሆን አሁን የ ነው የማደርገው። ገቦየ ጎኒ ስላለሁኝ። ዘባኔ ካልኩኝ ጀርባዬ ዘባኔ ጀርባዬ። ጀርባ ብንለው ዘባንከ ነው ለወንድ ሲሆን ከ ነው የምንለው። ጀርባህ ገቦከ ጎንህ እንላለን ማለት ነው። በደግሞ ያው ነው በጎንሽ በጀርባሽ የሚለውን ትርጉም ለማምጣት ማለት ነው። ስለዚህ አሁን የመጀመሪያው መስመር እንዴት ነው የሚተረጎመው? ኦልሬዲ ተርጉማችሁታል እርግጠኛ ነኝ። አንድ ጊዜ አይደል? ምዕረ በዘባንኪ አንድ ጊዜ በጀርባሽ። በዚች ቃለች እንዳትረሱ። ወይም ደግሞ እዚህ ጋር ሲደመር ዘባን በጀርባሽ ሲደመር ገቦ ኪ በጎንሽ። ስለዚህ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ የሚለውን ምዕረ በዘባንኪ ወምዕረ በገቦኪ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ። በጣም ጥሩ። እሺ ይሄን ላጥፋውና ሁለተኛው ላይ እንሄድ። እሺ ሁለተኛው ደግሞ should be I think ሀዚለ ሀዚለ ህፃን ምናሹ ይሄኛውን ሀመር ውሃ ይሁን ይሄ ፕሮባብሊ ሀመር ውሃ ነው የሚሆነው ወይም ደግሞ ሀሌታ ውሃ ነው የሚሆነው፣ ግን ሀመር ውሃ የሚሆን ይመስለኛል።
እሺ በሀዚለ ህፃን ማርያም ደከምኪ ይላል። አሁን እዚህ ጋር የማናውቃቸው ህፃን እናውቃለን፣ ሀዚለን ነው የማናውቀው። ደከምኪም እስካሁን ካያችሁት በተለይ የኪን ትርጉም ስላየን ከአማርኛም ጋር ትንሽ ስለሚመሳሰል አሁን ደከምኪ የሚለው ስለ ድካም ስለሆነ የሚያወራው ትንሽ ደከምሽ እንደሚል ይገባቸዋል ብዬ አስባለሁ። ሰው ሀዘለ ከሚለው እንጀምር። አዘለ ማለት ግሱ ነው። ግሱ አዘለ 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 ወይም ደግሞ ተሸከመ። ይሄ በጀርባ መሸከም ማለት ነው። ተሸከመ፣ አዘለ ወይም ተሸከመ ይሆናል። ሀዚል ማለት ደግሞ የምንፈልገው አሁን ይሄ ነው። ሀዚል የሚለው ደግሞ እ፣ ሀዚል ነው መሸከም። ሀዚል መሸከም። አሁን እነዚህ ቅድም ቤተ ክርስቲያን እንዳልነው ነው። ይሄኛውም ስመ ስላሴ እንዳልነው ነው። ስመ ስላሴ እንዳልነው ልክ ሀዚል ነው እዚህ ጋር እንደምታዩት። ልክ ቤት የሚለውን ስም የሚለውን አስታውሱ። እዚህ ጋር እንዴት አድርገን ከሳድስ ወደ ግዕዝ እንዴት እንደምንቀይረው ማለት ነው። ይሄ ህፃንን በመሸከም ለማለት ሀዚል መሸከም ነው አይደለ? ሀዚለ ህፃን ካልኩት ህፃንን መሸከም ን የምትለውን ለማምጣት አሁን ልክ አሁን እም፣ ቤተ ክርስቲያን ስል የክርስቲያን ቤት ክርስቲያን ክርስቲያን ነው አይደለ? ግን የክርስቲያን የሚለውን አሁን ይሄኛውም ህፃንን መሸከም በአለች እዚህ ጋር ህፃንን በመሸከም ህፃንን በመሸከም ስለዚህ ሀዚል የነበረውን ሀዚል አድርገን አ፣ ወደ ግዕዝ ቀይረን ህፃንን በመሸከም ይህም በአንድ ቃል ነው፣ በአንድ ትንፋሽ ነው የሚነበበው። በሀዚለ ህፃን በሀዚለ ህፃን ህፃንን በመሸከም ህፃንን በማዘል ያው አዘለ የሚለው ግዕዝ ነው፣ ግን ተሸከመ በሚለው መውሰድ እንችላለን። ስለዚህ ሀዚል መሸከም ነው። ማርያም ማርያም ነው። ደከምኪ ደከምኪ ደግሞ ደክመ ይባላል ግዕዙ። ደክመ እ፣ ደከመ ማለት ነው። ደከመ ማለት ነው። ስለዚህ ደከምኪ ካልኩኝ ደግሞ ደከምሽ ያልኩኝ ነው። አንቺ ደከምሽ፣ ደከምኪ፣ ደከምሽ። እዚህኛው ደግሞ ደከምኩ ካልኩኝ ይሆን ደከመኝ እያልኩኝ ነው። ደከምኪ፣ አንቺ ደግሞ ደከምሽ። ስለዚህ ትርጉሙ ምን ይሆናል? ህፃንን በማዘል ወይም ህፃንን በመሸከም ማርያም ደከምሽ። ወይም ደግሞ አይ ቲንክ እፎ የሚልም አይቻለሁ እዚህ ጋር። ለምሳሌ እፎ እፎ ደከምኪ በሀዚለ ህፃን እፎ ደከምኪ። እፎ ምንድን ነው? እፎ እንዴት እም፣ እንዴት ከዛ ምንኛም ይሆናል። አሁን በዚህ ኮንቴክስት ምናልባት አም፣ ምንኛ ምንኛ ደከምሽ ሊሆን ይችላል። እፎ አሁን እፎ ሀደርከ ሲባል እንዴት አደርክ ነው። ከኖፍ ደብሊው ኤች ወርድ ነው። አንደኛው ደብሊው ኤች ወርድ ከምንለው እፎ እንዴት እ፣ እም፣ እንዴት ከሚለው ጋር ማለት ነው። ይሄኛው ግን ምንኛ ሲሆን ሞር እንትን ያደርገዋል፣ ስትሮንግ ያደርገዋል። ደከምኪ የሚለውን ምንኛ ደከምሽ፣ ህፃንን ወይም ህፃን ልጅን በመሸከም ምንኛ ደከምሽ፣ አንዴ በጀርባሽ አንዴ ደግሞ በጎንሽ ማለት አንዴ ስታዝለው በጀርባዋ አይደል? ታሪኩን እንደዛ ነው። አንዴ በጀርባዋ ስታዝለው፣ በጀርባዋ ሲደክማት ደግሞ በጎኗ ስታቅፈው እ፣ በቃ በዚህ እንትን እንዴት ደከምሽ ነው፣ ምንኛ ደከምሽ የሚለውን ትርጉም ይሰጣል ማለት። ስለዚህ በአጠቃላይ አንድ ጊዜ በጀርባሽ አንድ ጊዜ በጎንሽ ህፃን በመሸከምሽ ምንኛ ደከምሽ፣ ህፃን በመሸከም ምንኛ ደከምሽ የሚለውን ትርጉም ይሰጣል ማለት ነው። ስለዚህ ለዛሬ እነዚህን ሶስቱን መዝሙራት አጥኑ። ከዛ ሁል ጊዜ ደግሞ የምንሳሳተው ደግሞ ምንድነው? ዝማሬ መላእክት ያሰማልን ላይ ብዙ ጊዜ ብዙዎቻችን ዝማሬ መላእክትን ያሰማልን እንላለን። ይሄ አይባልም። ወይ ደግሞ በአማርኛ ከሆነ የመላእክትን ዝማሬ
ያሰማልን ነው ማለት ያለብን። ምክንያቱም ይሄ ዝማሬ መላእክት ማለት የመላእክትን ዝማሬ ወይም የመላእክት ዝማሬ ያሰማልን። ልክ ቤተክርስቲያን እንዳልነው ነው። ይሄም ዝማሬ የሚል አንድ ቃል አለ፣ መላእክት የሚል አለ። ዝማሬ መላእክት ልክ ውዳሴ ማርያም እንደምንለው ማለት ነው። ሰባኬ ወንጌል የወንጌል ሰባኬ ወይም ወንጌልን ሰባኬ እ፣ የመላእክት ዝማሬ ወይም የመላእክትን ዝማሬ እንደማለት ነው። እና እግዚአብሔር ሀብልየ ሲባሃክሙ በሌላ ጊዜ ደግሞ ሌሎች መዝሙሮችን እና ሌላ የግስ ማጥናት የጀመርነውን እሱን እንቀጥላለን። ያው ግዕዝን በደንብ አጥኑ። አሁን ጊዜው የግዕዝ ነው። ግዕዝን አጥንተን ግዕዝን ለትውልድ የምናስተላልፍበት ጊዜ ስለሆነ ሁላችንም ግዕዝን እናጥና። እግዚአብሔር ይስጥልኝ።